single most complex and most precise aerial operation in history. Unprecedented operation. የወያኔ መነሳት ህልውና ህዝብ ትግራይ ኣብ መቃብር ጸላእቱ ይረጋገጽ ኣብ መቃብር ጸላእቱ ይረጋገጽ ጆኖሳይዳውን ውልቀ መላኽን ስርዓት ብልጽግና የአብይ ትልቁ ጥፋት ፕሪቶሪያን በሚመለከት ፕሪቶሪያ ሰራዊቱ በጦር ሜዳ ያሳካውን ድል አብይ በፖለቲካና በዲፕሎማሲ ምን አደረጉት? Parties, the Ethiopian conflict have formally agreed to the cessation of hostilities. በዝርዝር እናቀርብላችኋለን። በ2014 የወያኔ ታጣቂዎች ሰሜን ወሎን ሙሉ በሙሉ ይዘው የደቡብ ወሎ ዋና ከተማ ደሴን በተቆጣጠሩበት ወቅት አንዱን ሲቪል በስልክ ውስጥ የአብይ ፎቶን በፍተሻ አገኘን በማለት ኢሰብአዊ በሆነ መልኩ ገደሉት። ይህ የወያኔ ታጣቂዎች ሂሳብ እናወራረዳለን ብለው ከወሎ እስከ ሸዋ ወረራ ባካሄዱበት ወቅት ከተፈጸሙ እጅግ አሳዛኝ ግድያዎች ውስጥ አንዱ ነው። ይህ ከላይ እንደ መግቢያ ያቀረብነው እውነተኛ ታሪክ የህወሓት ታጣቂዎች ያደረሱትን ኢሰብአዊ ድርጊት የሚያሳይ ነው። በ2013 በኢትዮጵያ የተቀሰቀሰው የሰሜን ኢትዮጵያው ጦርነት ከሁለተኛው የዓለም ጦርነት በኋላ ከተካሄዱ ጦርነቶች ውስጥ እጅግ በርካታ የሰው እልቂት ያስከተለ በመሆን ተመዝግቧል። ጦርነቱም በሁሉም ተፋላሚ ኃይሎች ከ1 ሚሊዮን በላይ ሰዎች የሞቱበት በመሆን ከ1945 በኋላም የዓለም ሪከርድ ሰባሪ እልቂት ያስከተለ ጦርነትም ሆኗል። ከዛ ሁሉ ሰብአዊ እልቂትና ቁሳዊ ውድመት በኋላ በ2015 ለሁለት ዓመታት የቆየው ደም አፋሳሽ ጦርነት በወያኔ መቃብር ላይ ሊፈጸም 11ኛው ሰዓት ላይ የደረሰበት ወቅት ነበር። ወያኔ ህወሓት የኢትዮጵያን ታሪክ አበላሽቶ በመጨረሻም ከነ መጥፎ ታሪኩና መጥፎ ትዝታው ልጡ የተራሰም ቀብሩ የተማሰ በመሆን በሞት አፋፍ ላይ ተቃርቦም ነበር። የህወሓት መቃብር ሊፈጸም የሁለት ሳምንት ጊዜ ብቻም ቀርቶት ነበር። የኢትዮጵያ የፌደራል ጥምር ጦር በተለይም በኢትዮጵያ መከላከያ እንዲሁም በኤርትራ ሰራዊት በጦር ቀለበት ውስጥ ገብቶ ነበር። ወያኔ አሉኝ የሚላቸው ተዋጊዎች አብዛኛው የተደመሰሱበት ሲሆን የህወሓት አንጃ ሙሉ ለሙሉ ተስፋ የቆረጠበት ወቅት ነበር። ደብረጽዮን በቃ ላስት ሚኒት በቃ ልንጠፋ ነው አንድ ነገር ካላረክ ነበር የሚል one of my security guards was killed in a drone attack in my residence. የኢትዮጵያ ጥምር ጦር በወያኔ መቃብር ላይ የድል ችቦውን ለመለኮስ ሲቃረብ ግን ወያኔ በጆ ባይደን ለሚመራው ለአሜሪካ መንግስት ከፍተኛ ለቅሶ በማሰማት ጦርነቱ በፖለቲካዊና ዲፕሎማሲያዊ ድርድር በፕሪቶሪያ በስምምነት እንዲቆም ተደረገ። ጀግንነት ከዓለም ዘመስከረ ጸላኤኻ ወትሩ ምስሐፈረ ተአኪበን መድረ ወድ መድረ ደምሰስካየን ወይን በዓሰረ በመጓሃት ፍጹም ዘይትዳነ ስንት የኢትዮጵያ የቁርጥ ቀን ልጆች መስዋዕት የሆኑበት ጦርነት የወያኔ መቃብር ተቆፍሮ ሲያበቃ ሳይቀብሩት እንዲመለሱ ተደረገ። የኢትዮጵያ የፌደራል ኃይላት ሰራዊቱ በጦር ሜዳ በመስዋዕትነት የተጎናጸፈውን ድል በፖለቲካዊ ድርድር እንዲመክን ተደርጓል። በመሆኑም ጠቅላይ ሚኒስትሩ የሰራዊቱን የጦር ሜዳ ድል በፖለቲካዊና ዲፕሎማሲያዊ ድርድር ድሉን ነስተውታል። ጠቅላይ ሚኒስትሩም በአሜሪካ አስገዳጅነት የፕሪቶሪያውን የሰላም ድርድር ሲቀርብላቸው የተለያዩ ቅድመ ሁኔታዎችን በማድረግ ስምምነቱ ለተወሰኑ ሳምንታት እንዲዘገይና ወያኔን በከፍተኛ ኃይል እንዲደመሰስ ማድረግ ይገባቸው ነበር። ከዚህ የባሰው
የአብይ ዲፕሎማሲያዊ ውድቀት ማሳያ የሆነው የአሜሪካ መንግስት በኢትዮጵያ ላይ የጣለውን የአጉዋ ማዕቀብ እንዲነሳላቸው ቅድመ ሁኔታ በማድረግ ማዕቀቡን በማስነሳት የሀገሪቱን ኢኮኖሚያዊ ጥቅም ማረጋገጥ ይገባቸው ነበር። ይህም የብልጽግና መራሹ መንግስት ፖለቲካዊና ዲፕሎማሲያዊ ውድቀት ትልቁ ማሳያ ነው። ፕሪቶሪያ ተዳደር ነው። ፕሪቶሪያ ሲባል ግራ እየገባኝ መጣ። በአማርኛ የወለደችው እያለች ያቀፈችው እናት ነኝ አለች እንደሚባለው ማለት ነው። ጠቅላይ ሚኒስትሩ በቀጥታ በፓርላማ ንግግራቸው ጭምር ወያኔ ከዚህ በኋላ እንደተበተነ ዱቄት ነው፣ ከዚህ በኋላ ሰብስበን እንደገና ዱቄት ልናደርገው አንችልም በሚለው ንግግራቸው የወያኔን መጥፋት በይፋ አብስረው የነበረ መሆኑ ይታወቃል። ቲፒኤልኤፍ ማለት በንፋስ ላይ እንደተበተነ ዱቄት ማለት ነው። እሱ 2 ዓመት የተዘጋጁበትን ዝግጅት በ2 ሳምንት ድራሹ ጠፋ። ስለዚህ ከመኪና ወርዶ የጠፋውን እግረኛ እየፈለግን ነው አሁን። ይህ የጠቅላይ ሚኒስትሩ ግምገማ ፍጹም ስህተት መሆኑ ብዙም ሳይቆይ በዚያው በ2013 ሰኔ ወር ላይ ወያኔ መከላከያ ሰራዊቱን በመውጋት ሙሉ ትግራይ ክልልን በመቆጣጠር አንጃው በከፍተኛ ወታደራዊ አቅም ላይ መሆኑን አሳይቷል። ለመሆኑ አብይ እንደ ዱቄት ተበትኗል ያሉት ወያኔ እንዴት አንሰራርቶና ወታደራዊ አቅሙን አደራጅቶ ከመቀሌ እስከ ደብረሲና ድረስ መምጣት ቻለ? ጠቅላይ ሚኒስትሩም ወያኔን በነፋስ ላይ እንደተበተነ ዱቄት ከመሰሉት በኋላ አማራ ላይ ሂሳብ አወራርዳለሁ በሚል የተደራጀ ዘመቻ በመክፈት በርካታ የሲቪሊያንና ወታደራዊ እልቂት እንዲሁም በቢሊዮን የሚቆጠር የሀገር የመሰረተ ልማት ውድመት አደረሰም። አብይ የወያኔን አቅም የገመገሙበት ስሌት ልክ አለመሆኑን ያሳያል። በዚሁ የጠቅላይ ሚኒስትሩ ስሁት ግምገማ የህወሓት ወታደራዊና ፖለቲካዊ ጉምቱ ባለስልጣናት እጅ ስጥ፣ ከዚህ በኋላም የምታድነው ከተማ የለህም የሚል የትዕቢት ንግግር እስከ መናገር አድርሷቸውም ነበር። ውጊያው አልቋል። ከአሁን በኋላ የምታድነው ከተማም የለም። በከንቱ ከምትሞቱ ለራሳቸው አትርፉ። ልክ እንደ ሌሎቹ እጃቸውን ለሰራዊታችን ስጡ ወይ ወደ መረጣችሁት ሂዱ። ከእንግዲህ በኋላ የድርድር ጉዳይ የሚባል ነገር ሲነሳል ወይ የሚል ጥያቄ ነው የሚመለሰው። ጦርነቱ እያለቀ ነው። በጦርነቱ እያለቀ ነው ያለው። ከማን ጋር ነው የምንነጋገረው? ይህ በየት ግንባር እንደዘመተ የሚነግረን 11 ሚሊዮን እንሰጣለን። ጠቅላይ ሚኒስትሩ ገና ከለጋ ዕድሜያቸው ጀምሮ ከወያኔ ጋር አብረው ለበርካታ ዓመታት ያህል ቢኖሩም የወያኔን አቅምና የፕሮፓጋንዳ ችሎታና ህዝባዊ ማዕበል የማስነሳት አቅምን በቅጡ የተረዱት አይመስልም። ወያኔ እባብ ነው፣ ሞተ ሲሉት አፈር ልሶ የሚነሳም አደገኛ መርዛማ ድርጅት መሆኑን በኢትዮጵያ ታሪክ ባካሄዳቸው ጦርነቶችና ባስከተላቸው ሰብአዊ እልቂቶች በስፋት የሚታወቅና ጥቁር ታሪክ ያስመዘገበ የኢትዮጵያ ዋናው ችግር መሆኑ ይታወቃል። በመሆኑም ይህ የጠቅላይ ሚኒስትሩ ስሁት ግምገማ ሰራዊቱንና ህዝቡን አዘናግቷል። በህወሓት ዳግም መነሳት ድንጋጤና ግርምትን ፈጥሯል። ሰራዊቱን አላስፈላጊ መስዋዕትነት አስከፍሏል። ሀገርና ህዝብን ለኪሳራ ዳርጓል። ለብዙ ሲቪሊያን ዜጎች ሞት፣ እልቂትና ስደትም አጋልጧል። ለዚህ ሁሉ ውድመትና እልቂትም በቅድሚያ ኃላፊነቱንና ተጠያቂነቱን የሚወስዱት የብልጽግና መራሹ መንግስትና ጠቅላይ ሚኒስትር አብይ ናቸው። በእርግጥ እንደ ኢትዮጵያ ባሉ የአፍሪካ ሀገራት አሁንም በ21ኛው ክፍለ ዘመን ንጉሥ አይከሰስ ሰማይ አይታረስ በመሆኑ ጠያቂ ጠፍቶ እንጂ ግልጽ የሆነ ተጠያቂነት አለባቸው። ብዙዎች እንዲሰዉ፣ እንዲቆስሉ፣ ንብረቶች እንዲወድሙ ተደርገዋል። የብልጽግና መራሹ መንግስት በተለይም ጠቅላይ ሚኒስትር አብይ በፕሪቶሪያው ስምምነት መሰረት የወያኔን ትጥቅ መፍታት ተከታትለው ዲዲአር መፈጸም ሲገባቸው፣ ነገር ግን ስምምነቱ ሙሉ በሙሉ ተግባራዊ ሳይሆን ከ3 ዓመታት በላይ ዘልቋል። ከሃዲው ወያኔ በበኩሉ እንደ እባብ አፈር ልሶ በመነሳት የቲዲኤፍ ኃይሉን አጠናከረም። ፕሪቶሪያ ስምምነቱ የታጠቀ በዲዲአር ይፈታል ትጥቅም እንጂ መሳሪያ መደበቅ አልተስማማንም።
ማሰልጠን ማስመረቅ አልተስማማንም። ስምምነቱ የታጠቀው ያስረክባል እንጂ መሳሪያ ደብቆ ማስቀመጥ ወይም በኮንትሮባንድ ለመውጣት መሞከር የሚል ስምምነት ላይ አልነበረም። ከሃዲው ወያኔ እንደ እባብ አፈር ልሶ በመነሳት ከሌሎች ከሀገር ውስጥና ከአጎራባች ሀገራት ጋር ከኤርትራና ሱዳን ጋርም ቀጠናዊ ትስስር ፈጠረም። የብልጽግናው መንግስት በበኩሉ ትኩረቱን ሙሉ በሙሉ በአማራና ኦሮሚያ ክልል ግጭቶች በማድረጉ ወያኔ ክፍተቱን በመጠቀም ፖለቲካዊ፣ ኢኮኖሚያዊና ወታደራዊ አቅሙን አጠናከረም። ጦርነት ባለበት ቦታ ሁሉ ቤንዚን ይዞ የሚገባው ሻዕቢያ በበኩሉ የብልጽግናው መንግስት ያፈነዳውን የአሰብ ወደብ የይገባኛል ታይም ቦምብ እንደ ስጋት በመውሰድ የጠላቴ ጠላት እንደሚባለው የኃይል አሰላለፉን ከወያኔ ጋር በማድረግ ኢትዮጵያን ለመውጋት እስከ መሃል ሀገር እስከ አላማጣ ድረስ ዘልቆ እንዲገባም አድርጓል። እና የተከበረው ምክር ቤት ኢትዮጵያ ቀይ ባህር አይገባትም የሚለውን አልሰማንም። ሰሚዶም 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 ሻዕቢያይ ሰሚዶም 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 ወሓተይ ሰሚዶም። የብልጽግና መራሹ መንግስት ከአማራና ኦሮሚያ ክልል ግጭቶች ጎን ለጎን የወያኔን ትጥቅ መፍታት በልዩ ሁኔታ ተከታትሎ ማስፈጸም ይገባው ነበር። ይህም ባለመሆኑ ህወሓት አቅሙን አደራጅቶ ከውስጥም ከውጭም ካሉ ኃይላት ጋር ተቀናጅቶ በአንድ ወር ጊዜ ውስጥ ብቻም 4 ኪሎ እንገባለን በሚል የጦር አውረድ ቀረርቶ በማሰማት ላይ ይገኛል። የዚህ የከሃዲው የወያኔ ጥምረት በስትራቴጂካዊ ጥቅም ላይ ያልተመሰረተ በመሆኑ ህወሓት የሚለኩሰው ጦርነት ከ4 ኪሎም ያለፈ በመሆኑ ሌላ የአሸናፊዎች አሸናፊ የጦርነት እቅድ ያለው ነው። በእርግጥ መንግስት ይመጣል፣ መንግስት ይሄዳል እንደሚባለው ጉዳያችን የ4 ኪሎ ስልጣንና መንበርን ማስጠበቅ ሳይሆን ለዙፋኑ በሚደረገው ጦርነት ሀገርና ህዝብ ሌላ ውድመትና እልቂት እንዳይከሰት ነው። ሀገራችንና ህዝባችን ከባለፈው አውዳሚ ጦርነት መውጣትና ማገገም ሲገባቸው በብልጽግናው መራሹ መንግስት ፖለቲካዊና ዲፕሎማሲያዊ ውድቀት ምክንያት በጦር ሜዳ መስዋዕትነት የተገኘውን ድል ከዳር ባለማድረሱም ለሌላ ዙር ጦርነት እየተጋለጠ ይገኛል። አብይ የፕሪቶሪያውን ስምምነት በጸጋ የተቀበሉትና የኤርትራው ፕሬዝዳንት ኢሳያስ አፈወርቂ ተኾሊፍና ያሉት ነገር እውን ሆነም። ኢሳያስ ተኾሊፍና ማለት ተደናቀፍን የያዝነውን ፕሮጀክት ቲፒኤልኤፍን ለማዳን ሲአይኤ ያመጣው ፕሮጀክት ነው። አብይ በአሜሪካም ፖለቲካዊና ዲፕሎማሲያዊ ቁማሩን በፕሪቶሪያ ተበልተዋል። ኢሳያስ አፈወርቂ ተኾሊፍና ያሉት ልክ ነበሩም። ወያኔ ከመቃብር አፋፍ ላይ ዳግም በመነሳት አንሰራራ። አሁን በሁሉም አቅጣጫ ያለው የኢትዮጵያ ህዝብ በትግራይም በአማራም በኦሮሚያም ጦርነት ሰልችቶታል። ብልጽግና ህዝቡን ተዋጋ ቢለው ማን ይሰማዋል? ወያኔ የትግራይ ህዝብ ተዋጋ ሲለው አንሰማም፣ የራሳችሁ ጉዳይ እንዳለው ሁሉ የኢትዮጵያ ህዝብም በቃኝ ማለቱ ይቀራል ወይ? ሁሉም እስኪያቅለሸልሸው ጦርነቱን ቀምሷል። በቃ እኔ ጀግና መሆን አልፈልግም። ጀግናው ዝመት፣ ጀግናው ግባ፣ ጀግናው በለው፣ ጀግናው ተኩስ። በቃ እኔ ጀግና መሆን አልፈልግም። የሚተኩስ ሆነ የሚሞተው ወንድም። እኛ ሰላምን እንፈልጋለን። እኛ ሰላምን እንፈልጋለን። የኢኮኖሚ እድገት ያስፈልገናል። ሌላ ጦርነት አንፈልግም። በእርግጥ የኢትዮጵያ ህዝብ አልዋጋም ቢል ማን ይፈርድበታል? የኢትዮጵያ ህዝብ ሀገር አፈርሳለሁ ያለውን ወያኔ በሙሉ ልብ ደብረ ሲና እንኳን ደርሶም ያለ ምንም ተስፋ መቁረጥ ተዋግቶ አሸንፏል። የኢትዮጵያ ህዝብ ስንቅም ትጥቅም ተዋጊ ልጆቹንም ሰጥቷል፣ ተዋግቷል። ወያኔንም የእጇን ሰጥቶ ከመቃብር አፋፍ አድርሷል። ነገር ግን የኢትዮጵያ ህዝብ በወያኔ መቃብር ላይ ድሉን እንዳይጨብጥ ብልጽግና አስቁሟል። ያኔ ደግሞ በሙሉ ጨርሰን መቀሌ ልንገባ ስንል የኢትዮጵያ መንግስትን እንዳትነቃነቅ ነው ያለው።
እኔ እንደዚህ መንግስት እኮ የመጨረሻ ሩህሩ አይቻላግም። ወታደር ነው የሚመራው። በውትድርናው በጦርነት ውስጥ የነበረ ነው ዶክተር አብይ። ሩህሩ የመጨረሻ እንዳትንቀሳቀሱ ነው ጨርሰናል እኮ ፕሪቶሪያ ተፈረመ። ቲፒኤልኤፍ አገገም። ፕሪቶሪያን በሚመለከት ፕሪቶሪያ እንደ ድርድር ብቻ መታየት ያለበት ጉዳይ አይመስለኝም። ከሁሉ በላይ አሸናፊና ተሸናፊ እኩል ቁጭ ብለው የተወያዩበት ድርድር ነው። መንግስት ካሸነፈ በኋላ የተሸነፈውን ኃይል አስቀምጦ ተደራድሮ አሁን ወያኔ ተነስቷል፣ አንሰራርቷል። ህልውና ህዝብ ትግራይ ኣብ መቃብር ጸላእቱ ይረጋገጽ፣ ኣብ መቃብር ጸላእቱ ይረጋገጽ። መሬት ሕድሪ አይትቆረሳን ስድሪ፣ አይትቆረሳን ስድሪ። እንደገና ዳግም ሀገር የማዳን ጥሪ ህዝቡ ይሰማዋል ወይ? ሌላ ጥያቄ ነው። ሰላም ለኢትዮጵያ። ኢትዮጵያ የመረደሰ